የትኛውንም ገደብ በህይወታችሁ ላይ የወሰናችሁን ሊሚቴሽን የተሆነ ነገር በህይወታችሁ ላይ ለመስበር አስቀድማችሁ የዛን ነገር ምንጭ ማወቅ ይጠበቅባችኋል። ከየት መጣ ያ ገደብ? የአንድን ችግር ምንጭ ከለየኸው ይባላል የመፍትሄውን 50% አግኝተኸዋል። በህይወት ላይ ያለ የትኛውንም ችግር ለመፍታት ምንጩን ማወቅ አለ። ከሶርሱ ጋር ነው ጉዳይ ካን አለበለዚያ ይሄ ፋየር ፋይቲንግ ዝም ብሎ ልፋት ነው የሚሆነው። በህይወት ይከፈታል፣ ትደፍናለህ፣ ቀዳዳውን ስደፍኝ ዘመንሽ ያልቅ። ዛሬ ስር ነቀል ለውጥ በህይወታችን ላይ ሆነ። ስለዚህ ችግሩን ከስሩ መንቀል ነው ያለበት። አንድ ሸረሪት ድር ስታደራ አንተ እየተከታተልክ ሸረሪት ድሩን ብቻ መታጸዳ ከሆነ ነገም ትመጣና ሰፋ ያለ ትሰራለች። እሱን ስታጸጂ የሰፋ ደግሞ ትሰራለች። እንደውም ኔትወርክ ትሰራለች ከሌሎች ሸረሪቶች ጋር። ታይም ሰጣቸዋት። ሸረሪቷን ነው መምታት ያለባት። ከዛ በኋላ ድሩ ያቆማል። ችግርን ከምንጩ ፍቱት፣ ከስሩ ንቀሉት። የችግርህን ምንጭ ፈልገህ እዛ ጋር ነው ማድረቅ ያለብህ።